ሰላም ጋይዝ እንደምናችሁልኝ። እኔ በጣም ደህና ነኝ አለሁላችሁ። ሜካፕ ባይ እንደኬ ቻናል ላይ ነው የምትገኙት። ሰብስክራይብ ያላደረጋችሁ ሰዎች ሳልጀምር በፊት ሰብስክራይብ አድርጉ። እዚህ ቻናል ላይ ብዙ ነገር እናወራለን፣ እንማራለን፣ እንጫወታለን ማለት ነው። ሶ ይሄን ቻናል ሞር ፋን ለማድረግ ሞር ኢንተራክቲቭ ለማድረግ እየሞከርኩ ስለሆነ ሁላችሁም ኮሜንት ካላችሁ አስተያየት ካላችሁ ፕሊዝ ዶንት ቢ ሻይ ኮሜንት አዌይ። አሁን ወደ ቀጥታ እገባለሁ ማለት ነው ስለ ዛሬው ቶፒክ። የዛሬው ቶፒክ ምን መሰላችሁ? የኔ ረዝሜ ቢጻፍ I have a lot of skills እንትን ማለት ነው እስከዛሬ ድረስ ከሰራኋቸው ነገሮች እስከዛሬ ከሰራኋቸው ስራዎች ዛሬ የተወሰኑትን ነገራችኋለሁ ማለት ነው። አሁን እኔ ብዙ ሰው አያምነኝም። 2 ልጆች አሉኝ። 26 ዓመቴ ነው። ወደ 27 እየገባሁ ነው ማለት ነው። ይሄ እንግዲህ ኮመንት ሴክሽን ላይ ምን አይነት ነገር እንደሚፈጥር አላውቅም፣ ግን ኢትስ ዘ ትሩዝ። ግን ስራ የጀመርኩት በ16 ዓመቴ ነው። ሜካፕ አርቲስትነት ነው ስራ ስጀምር የጀመርኩት ስራ የጀመርኩት በ16 ዓመቴ በባግ ይዤ ሜካፕ እሰራ ነበር። በየሰው ቤት እየዞርኩኝ ሜካፕ ለሚፈልጉ ሰዎች ለሁሉም ሜካፕ ለሚያስፈልገው ሰዎች ቡክ ከተደረኩኝ ቤታቸው ድረስ ሄጄ ሜካፕ ፕሮቫይድ አደርግ ነበር። ለሰርግ፣ ለሙሽራ፣ ለእናት፣ ለሙሽራ እናት ምናምን ኤቭሪ ብቻ ሲሄድ ቤታቸው ውስጥ ሲሄድ በትንሹ አክስቷን እኔም ትላለች ሜካፑን ሲወዱት በትንሹ 8-10 ሰው ሰርቼ የምወጣበት ጊዜ ነበረ። ወገቤ በጣም በቃ ላይክ ዛል ብሎኝ የምወጣበት ጊዜ ነበረ። ሶ አንደኛው ረዝሜ ላይ ስራዬ ላይ ማስገባው የመጀመሪያ ነገር ሜካፕ ነው ማለት ነው። ሶ እንደምታውቁት ቻናሌ ሜካፕ ባይ እንደኬ ነው የሚለው። ለምን ስራ የጀመርኩበት ነገር ሜካፕ ስለሆነ ማለት ነው። ከዛ ቀጥዬ እንደ ሱፐርቫይዘር ሰርቻለሁ የተወሰነ ጊዜ። ፍሎርማር ለሚባል ካምፓኒ እንደ ሱፐርቫይዘር ገብቼ ነበር ለተወሰነ ጊዜ። ከዛም በኋላ ላይ የነሱን ስቶሬጅ ዩኒት ተከራይቼ ደግሞ ስቶሬጁን እንደ ሜካፕ እንትን አድርጌ መጠቀም ቻልኩ ማለት ነው። እንደ ራሴ የሜካፕ እንደ ኪራይ አድርጌ መጠቀም ቻልኩ ማለት ነው። which was also a nice experience to have። ሁለተኛው እንደ ሱፐርቫይዘር ነው ማለት ነው። ኦልራይት። ሶስተኛው ደግሞ እንደ ኤርቢኤንቢ ሆስት ሆኜ ሰርቻለሁ ማለት ነው። እነዚህ ነገሮች የምነግራችሁ አንድ ነገር ላይ ሊሚት ማድረግ የለባችሁም ራሳችሁን። if you could be it do it, if you can do it like ምንም የሚይዛችሁ ነገር የለም like ሜካፕ አርቲስት ነኝና ኤርቢኤንቢ ሆስት አትሆኝ የሚለኝ ማንም ሰው የለም። ገባችሁ? እኔ ይሄ ነኝ ካላችሁ you can do it, no one is gonna tell you no. so ከዛ ቀጥዬ these are really ብዙ ሰው ማያውቃቸው ነገሮች ናቸው ስለኔ። it's like a fun fact about me። ከዛ ቀጥዬ ኤርቢኤንቢ ሆስት ነበርኩኝ። ወደ ለንደን ሙቭ አድርጌ ነበር ለተወሰነ ዓመት። እዛ ለንደን እያለው ፕሮፐርቲዎችን ኤርቢኤንቢ ላይ ፖስት አድርጌ ሬንት አውት አደርግ ነበረ። በዛ ነበር ኢንካም ማገኘው ማለት ነው። it was a very very nice thing to do። አሁንም ተመልሼ ኤርቢኤንቢ ብሰራ 100% በጣም ወደው ስራ ነው። ብዙ ሀስል የለው፣ በጣም ደስ ይላል ማለት ነው ኤርቢኤንቢ። I love doing ኤርቢኤንቢ honestly speaking። ያቆምኩበትም ሪዝን የቢልዲንጉ ማኔጅመንት በጣም ሀስል ባስል ስለሰጠን በዛ ምክንያት ነው እንጂ ኖርማሊ አላቆመውም ነበረ። ግን የሚፈቀድበት ቦታና የማይፈቀድበት ቦታ አለ። እነዚህ ኤርቢኤንቢዎች ሲሰሩ የምታውቁ ሰዎች ሜይ ቢ ኤርቢኤንቢ ሰርታችሁ የምታውቁ ሰዎች ስለዚህ ነገር ታውቁ ይሆናል። ሶ ይሄንንም ያለምንም ኤክስፒሪየንስ ጀምሬው ዝም ብዬ ገብቼ ኦን ደ ዌይ ነው የተማርኩት። አደራረጉን አስተሳሰሩን መንገድ ላይ የተሳሳትኩኝ ኤቭሪቲንግ። ከዛ ግን it works out for the best። ያንን ኤክስፒሪየንስ ይዤ ወጣሁ ማለት ነው። ሶ ይሄ ሶስተኛው ነው ማለት ነው። አራተኛው ደግሞ ኤክስፒሪየንስ አማዞን ሰለር ነው። አማዞን ኤፍቢኤ
ሰለር ሆኜ በመግባት ማለት ነው። ሶ አሁን ላይ ደግሞ የራሴን ብራንዲንግ እየሰራሁ ነው። የራሴን ፕራይቬት ሌብል አድርጌ ለመስራት የራሴን ብራንድ ለመሸጥ መንገድ ላይ ነኝ ማለት ነው። ሶ ዩ ጋይስ ስለ ሁሉም ነገር ነግሬያችኋለሁ። አሁን ላይ ወደ ዱባይ ሙቭ አድርጌያለሁ። አክቹሊ ሌላ ደግሞ የረሳሁት ነገር ሪሰፕሽኒስት ነበርኩኝ። ዱባይ ስሰራ ሪሰፕሽኒስት ነበርኩኝ። ፉድ ዲሊቨሪ ሰራ ነበረ። ፉድ ላይክ ምግብ ሲታዘዝ ወደ ሬስቶራንቱ ኦርደር መቀበል ነበረ። ኢት ዋዝ አ ሊትል ቢት ኮምፕሊኬትድ። እሱንም የተወሰነ ጊዜ አሳይቶኝ አይ ዲድ ዳት ማለት ነው። ሶ ዳትስ አናዘር እንትን ሶ እስካሁን ስንት ነገር ጠራሁላችሁ? አንደኛ ሜካፑ፣ ሁለተኛ ሱፐርቫይዘሩ፣ ሶስተኛ ኤርቢኤንቢው፣ አራተኛ አማዞን ኤፍቢኤ፣ አምስተኛ ሪሰፕሽን ማለት ነው። ሶ I did all that. I am only 26 and I am so proud of myself and I have 2 kids right now. ሁለት ወንድ ልጆች አሉኝ ማለት ነው። ራሴን ሳስተዋውቃችሁ በዛው። So I am really proud of myself. I did a lot within this እንትን አሁን ሬዝሜ ላይ መጨመር የምፈልጋቸው ነገሮች ኮንተንት ክሪኤተር፣ ኢንፍሉዌንሰር እና ደግሞ ያ ማሚ ናት ማሚ ነኝ ማለት ነው። So I'm gonna also be a brand owner እንደነገርኳችሁ. It might take time but I'll get there. I'm not in a rush. But my 30s 30 ሲሆን I wanna be ያቺ ቪዥን ያደረኳትን ያየኋትን ሴት ማለት ነው። So አሁን ላይ አማዞን is really good. አማዞን ዱባይ ያላችሁ፣ አማዞን UAE ያላችሁ፣ US ያላችሁ፣ UK ያላችሁ, don't sleep on it. Amazon is really good. Amazon gives a lot of opportunities for a lot of people. So yeah, ራሴን በራሴን ያስተማርኩት ኮርስ በጣም ኮርስ ከሰው ለመማር ስትጠይቁ $100 an hour ምናምን ይሏችኋል እና they tell you rubbish. They don't even tell you anything useful ማለት ነው። So በራሳችሁ መማር ከቻላችሁ በራሳችሁ ወይ መሄድ ከቻላችሁ that's also a very good. It might take your time, but that's also the best way to go. በራሳችሁ ስትማሩ the more knowledge you get is that way. So that's what I do ማለት ነው። So ከልጆቹ ጋር ያልሆንኩ ሰዓት ወይ ካሜራ ላይ ያልሆንኩ ሰዓት እነዚህ ነገሮች ነው ማደርገው ማለት ነው። That's why I was so busy not posting on YouTube and ምናምን, but ከዚህ በኋላ I'm so serious about this content creation and because also I want to get my brand out there. I want your support, your feedback ማለት ነው። So ስለ ብራንዴ በኔክስት ቪዲዮ ወይ በተለየ ቪዲዮ አወራላችኋለሁ። It's a very nice product. በጣም ሁሉ ሰው የሚወደው ፕሮዳክት ነው። አሁን ግን ለጊዜው it's a secret እና I'm not gonna share it. So ይሄን ይመስላል ማለት ነው የኔ ሬዝሜ። እስቲ እናንተ ደግሞ ከዚህ በፊት ሰርታችሁ የምታውቋቸውን ስራዎች አንድም ባይሆን የተለያየ ስራዎች ካላችሁ እስቲ ኮሜንት እያደረጋችሁ የእናንተን ስራ ከስር ኮሜንት እያደረጋችሁ ንገሩኝ ማለት ነው። So ይሄን ይመስላል ማለት ነው። በጣም አመሰግናለሁ ስላዳመጣችሁኝ። በኔክስት ቪዲዮ እንገናኛለን ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። more videos are coming ማለት ነው። Bye.